የትም መሄድ ሳይጠበቅባችሁ በቀላሉ ከቤታችሁ ሆናችሁ በኦንላይን የተለያዩ እቃዎችን በማዘዝ እንዲሁም በመሸጥ ትርፋማ የሚያደርጋችሁ ምርጥ የሆነ የቢዝነስ አይዲያ የምንመለከት ይሆናል። እስከ ቪዲዮ ማብቂያ ድረስ አብራችሁን ቆዩ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ሁልጊዜ የምለቃቸው የቴክኖሎጂ ቪዲዮዎች የሚደርሷችሁ ይሆናል። አሁን በቀጥታ ወደ ቪዲዮ ነው። አብዛኞቻችሁ እንደምታውቁት አሊኤክስፕረስ በጣም ታዋቂ የሆነ የኦንላይን ፕላትፎርም ሲሆን በዚህ ፕላትፎርም ላይ የተለያዩ አይነት እቃዎችን በምትፈልጉት ብዛት አማራጭ እንዲሁም ደግሞ በዝቅተኛ ዋጋ በመግዛት ኢትዮጵያ ውስጥ አምጥታችሁ በመሸጥ ትርፋማ የሚያደርጓችሁ የተለያዩ አይነት እቃዎች አሉ። እኛ ግን ለዚህ ቪዲዮ ያዘጋጀንላችሁ 3 እቃዎች አሉ። እኛ በራሳችን የገዛናቸው በዝቅተኛ ዋጋ ገዝተናቸው ኢትዮጵያ ውስጥ ቢሸጡ በጣም አዋጭ የሆኑ እና ደግሞ አሁን ላይ በትክክል እየሰሩባቸው ያሉ ሰዎች አሉ። በዚህ ብቻ እየተደረደሩ ያሉ ሰዎች አሉ። ስለዚህ እነዚህ 3 እቃዎች እናንተ በቀላሉ በማስመጣት ኢትዮጵያ ውስጥ በመሸጥ ትርፋማ የሚያደርጓችሁን 3 እቃዎች የምናይ ይሆናል። እነዚህም 3 እቃዎች ምንድናቸው? የመጀመሪያው የምንመለከተው መነጽር ይሆናል። ሁለተኛው ደግሞ ኢርፓዶችን ይሆናል። ሶስተኛ የምንመለከተው ስማርቶችን ነው። እነዚህ 3 እቃዎች በጣም ተፈላጊ ናቸው ኢትዮጵያ ውስጥ ሰው ቢኖረውን እንዲሁም ደግሞ እየቀያየረ ቢጠቀሙ የሚፈልጋቸው እቃዎች ስለሆኑ እናንተ በቀላሉ ከአሊኤክስፕረስ ላይ እነዚህ 3 እቃዎች በዝቅተኛ ዋጋ በመግዛት ኢትዮጵያ ውስጥ መሸጥ ትችላላችሁ። ስለዚህ እነዚህን እቃዎች እኛ በትክክል ገዝተናቸው ስለተጠቀምንባቸው እነዚህን እቃዎች እንዴት እንደገዛናቸው በስንት ዋጋ እንደገዛናቸው የምናሳያችሁ ይሆናል። በመጨረሻም ደግሞ እነዚህን እቃዎች ስትገዙ ማድረግ የሚገቧችሁን ጥንቃቄዎችም የምንነግራችሁ ይሆናል። ስለዚህ አሁን በቀጥታ አሊኤክስፕረስ ላይ በስልካችሁ ከሆነ የምትጠቀሙት ወይም ደግሞ በኮምፒውተር ላይ የምትጠቀሙ ከሆነ አሊኤክስፕረስን በማውረድ ወደ አሊኤክስፕረስ እንገባለን። እንደምታዩት አሁን ስልኬ ላይ አሊኤክስፕረስ አለ። ስለዚህ ወደ አሊኤክስፕረስ አፕሊኬሽን እንገባለን። ወደ አሊኤክስፕረስ እንደገባችሁ እንደምታዩት የተለያዩ አይነት እቃዎችን እዚህ ላይ ታገኛላችሁ። እንደምታዩት እኛ ከዚህ በፊት የገዛናቸው መነጽሮች አሉ። እነሱን የምናሳያችሁ ይሆናል። እሺ በመጀመሪያ የምንመለከተው መነጽር ይሆናል። መነጽሩ እንደምታዩት በ0.57 የገዛነው ማለትም በ83 ብር ሂሳብ ነው የገዛነው። የመጀመሪያው መነጽር እንደምታዩት ይሄ መነጽር በ83 ብር ሺፒንጉ 83 ብር ነው። በአጠቃላይ ወደ 166 ብር የተገዛ መነጽር ነው ማለት ነው። በጣም በዝቅተኛ ዋጋ ነው የተገዛው። እንደምታዩት በዚህ ዋጋ መነጽር ይገኛል ተብሎ አይታሰብም። ከዛ በተጨማሪ ደግሞ በጣም ብዙ አይነት የተለያዩ አይነት መነጽሮች አሉ። እናንተ መግዛት የምትችላቸው እዚህ ጋር አይነታቸው የተለያየ አይነት ማለት ነው። በጣም የሚያምሩ አይነት መነጽሮች ናቸው። እኔ ለምሳሌ ያክል እናሳያቸው እንጂ አሁን የምትመለከቱት መነጽር 124 ብር ነው የሚሸጠው። ሺፒንጉ ደግሞ 400 ብር ነው። አጠቃላይ ወደ 500 ምናምን ብር ነው የሚጠጋው ማለት ነው። መነጽር በጣም የሚያምር ነው። ፍሬሙ ራሱ እንደምትመለከቱት ግን ሞሮፍ ደግሞ እያንዳንዱን ፕሮፐርቲውን ማየት ይጠበቅባቸዋል። ምክንያቱም ሰው ብሉካት፣ ፉል ብሉካት እና ሀፍ ብሉካት የሚፈልግ ሊኖር ይችላል። ለሶላር የሚፈልግ ከሆነ እናንተ ይህን መነጽር ገዝታችሁ ዝም ብላችሁ ሲሰጡት ከሆነ ሊያከስራችሁና ሰውም ወደ እናንተ ላይ መጣ ይችላል ማለት ነው። ስለዚህ ይህንን በደንብ ማጣራት ይኖርባቸዋል ማለት ነው ስትገዙ። እንደምታዩት በጣም በብዙ አይነት ፋሽን የተሰሩ መነጽሮችም እንደምታዩት ታገኛላችሁ። ስለዚህ እነዚህ መነጽሮች በምትፈልጉት አይነት እና ብዛት በመግዛት ኢትዮጵያ ውስጥ መታችሁ መሸጥ የምትችሉበት መንገድ በጣም ቀላል ነው ማለት ነው። ይህን ይመስላል። ቀጣዩ የምንመለከተው ደግሞ ስማርቶች ይሆናል። እንደምታዩት እዚህ ጋር ስማርቶች አለን። ይህን ስማርቶች እንደምታዩት የተገዛው $1 ከ74 ሳንቲም ነው። እንደምታዩት ዋጋው በጣም ቺፕ ነው። የሚሰጠው ደግሞ ፊቸር በጣም የሚገራረም ፊቸር ነው። በውስጡ ያለው በተለያየ አይነት ከለር አለ። ይሄ መነጽር በቀላሉ እጃችሁ ላይ በማድረግ ከስልካችሁ ጋር በማገናኘት ስልኮች በሚደወሉላችሁ ሰዓት የስልክ ጥሪያችሁን የሚያሳያችሁ ነው ያሳያችኋል። ሜሴጅ የሚላክላችሁ ጊዜ ሜሴጁ ማን እንደላከላችሁ እንዲሁም ደግሞ በቴሌግራም በቲክቶክ ላይ የሚገቡላችሁ ሜሴጆች በቀላሉ በሰዓታችሁ ማየት ትችላላችሁ ስልካችሁ ሳታወጡ። እንዲሁም ደግሞ ስፖርት የምትሰሩበት ጊዜ የሮጣችሁትን ያቃጠላችሁትን ካሎሪም ይቆጥርላችኋል። ይሄ በጣም ቤስት የሆነ ስማርቶች ነው። ከዋጋው አንፃር በጣም ፌር የሆነ ስማርቶች ነው። ይሄን ስማርቶች በዚህ ዋጋ ኢትዮጵያ ውስጥ ይገኛል ተብሎ አይታሰብም። ኦብቪየስሊ በ257 ብር ገዝታችሁ ሺፒንግ ደግሞ 181 ብር የምትከፍሉት በአጠቃላይ 480 ምናምን ብር ነው የምትከፍሉት። ኢትዮጵያ ውስጥ ከመጣ በኋላ ደግሞ 50 ብር ስትከፍሉ አጠቃላይ 510 ብር ይሄን ያክል ቢያወጣባችሁ ነው ማለት ነው። ስለዚህ በዚህ ዋጋ ይሄን ስማርቶች መግዛት ማለት በጣም ፌር የሆነ ፕራይስ ነው ማለት። ስለዚህ እናንተ አትሊስት በ1000 ብር ብትሸጡት ራሱ 500 ብር አተረፋችሁበት ማለት ነው። ስለዚህ በጣም ቤስት የሆነ ቢዝነስ ነው ብዬ ነው ሰጀስት ማድረጋችሁ። እነዚህ ስማርቶች በጣም ሲምፕል የሆኑ በጣም እጅ ላይ የሚያምሩ ናቸው። አክቹአሊ የገዟቸው ስለሆኑ ሌሎች ሰዎችም እኛ ቲም ውስጥ ያሉ የገዙት ስለሆነ ይሄን መነጽር እኔ አክቹአሊ ሰጀስት ማድረጋችሁ መነጽር ነው። ከዛ በተጨማሪ በጣም ብዙ አይነት
መነጽሮች አሉ። ከዚህ በተጨማሪ የምታገኟቸው የባትሪ ላይፉም የዚህ 2 ዴይ አክል ይቆይላቸዋል። ከዚህ የተሰራላችሁ ቪዲዮ አለ፣ ቼክ ማድረግ ትችላላችሁ። ስለዚህ ስማርቶች እንደምታዩት ይሄ ስማርቶች በጣም ቤስት የሆነ ስማርቶች ነው። ሌላም ተጨማሪ የምታገኟቸው ስማርቶች አሉ። እንደምታዩት በተለያየ አይነት ዲዛይን የተሰሩ ስማርቶችን እዚህ ላይ በዝቅተኛ ዋጋ ማግኘት ትችላላችሁ ማለት ነው። በመጨረሻ የምናገኘው ደግሞ ኢርፓዶችን ይሆናል። እንደምታዩት የተለያዩ አይነት ኢርፓዶች አሉ። ይሄን የምታዩትን ኢርፓድ የገዛሁት ኦልሞስት $0 ነው የገዛሁት which is አሊኤክስፕረስ ላይ የምታገኟቸው የተለያዩ አይነት ኩፖኖች ስላሉ በእነሱ ኩፖኖች ምንም አይነት ገንዘብ ሳላወጣ ነው የገዛሁት which is $0 ማለት ነው። ፍሪ ሺፒንግ ነው የነበረው በሰዓቱ ስገዛው፣ ግን አክቹአሊ የሚሸጥበት ዋጋው ስንት ነው? $2 ነው። ማለትም በቀጥታ ዋጋውን ስንመለከተው በ365 ብር ትገዙታላችሁ ማለት ነው። ይሄን 365 ብር ይሄንን ሄድሴት መግዛት ትችላላችሁ ማለት ነው። ከዛም በተጨማሪ ደግሞ ሌሎች አይነት ኤርፓዶች አሉ። ከዚህ በተጨማሪ የምታገኟቸው እኔም አክቹአሊ የገዛኋቸው ኤርፓዶች አሉ። ለምሳሌ ይሄ የምትመለከቱት ኤርፓድ $0 የተገዛ ነው። $0.87 የተገዛ ነው። በጣም ቺፕ የሆነ ኤርፓድ ነው። እንደምታዩት ግን በጣም የሚያምር የሆነ ሚኒ የሆነ ኤርፓድ ነው። በቀላሉ ይሄንንም ብሉቱዝ ኤርፓድ መግዛት ትችላላችሁ ማለት ነው። ከዛም በተጨማሪ ደግሞ በጣም የሚያምሩ አይነት ኤርፓዶችን በ500 ብር በ400 ብር ሂሳብ ከዚህ ፕላትፎርም ላይ መግዛት ትችላላችሁ ማለት ነው። እነዚህ በጣም ቤስት የሚባሉት ፕላትፎርም ናቸው። እናንተም በቀላሉ በመግዛት ኢትዮጵያ ውስጥ አመታችሁ በመሸጥ ትርፋማ የሚያደርጓችሁ እቃዎች ናቸው። በዚህ ብቻ የሚተዳደሩ በጣም ብዙ አይነት ሰዎች አሉ። በአሁኑ ሰዓት ላይ አሊኤክስፕረስ ኢትዮጵያ ውስጥ ላሉት ወጣቶች በጣም ቤስት የሆነ የቢዝነስ ፕላትፎርም ሆኗል። ስለዚህ እናንተም በቀላሉ ይህንን ፕላትፎርም በመቀላቀል የምትፈልጉትን እቃ በዝቅተኛ ዋጋ በመግዛት ለራሳችሁ መጠቀም እንዲሁም ደግሞ በመሸጥ ትርፋማ የሚያደርጋችሁ ቢዝነስ ነው። ስለዚህ እኔ ቶታሊ ይሄንን ሰጀስት አድርጋችኋለሁ። በመጨረሻ ግን እንደ ሰጀሽን መነግራችሁ ምንድነው እነዚህን እቃዎች ስትገዙና ሲሸጡ ለሰዎች እቃዎቹን በደንብ ቼክ ማድረግ ይኖርባችኋል። ስፔሻሊ መነጽሩን በምትገዙበት ጊዜ መነጽሩ ምን አይነት መነጽር እንደሆነ ፊቸሩን፣ ካራክተሪስቲክሱን ማየት አለባችሁ። ብሉከት ነው ወይስ ሃፍ ብሉከት ነው ፉል ብሉከት ነው የሚለውን ነገር፣ ምን አይነት ፍሬም ነው የሚለውን ነገር ስፔሻሊ ደግሞ ሰዎች ሪቪው ያደረጉት የገዙት ፎቶ ይለቃሉ ሪቪው አድርገው ያንን ነገር በደንብ ቼክ ማድረግ ይኖርባቸዋል ማለት ነው። እነዚህ መነጽሩን ብቻ ሳይሆን ስማርቶቹንም እንዲሁም ደግሞ ሌሎች ፕሮዳክቶችን በምትገዙበት ጊዜ ሞሮፍ ሰዎች ገዝተው የሚለቁትን ፎቶዎች ማየት በጣም ቤስት የሆነ መንገድ ነው ማለት ነው። ምክንያቱም እዛ ላይ የሚለቀቁት በጣም ሃይ የሆኑ ኳሊቲ ያላቸው ፎቶዎች ስለሆኑ በጣም ደስ የሚሉና በዛ ልክ የሚመጡ ሊመስሏችሁ ይችላሉ፣ ግን እንደዛ አክቹአሊ ላይመጡ ይችላሉ። ስለዚህ ከዛ ይልቅ ሰዎች የገዙትን ማየቱ በጣም አሪፍ የሆነ ነገር ነው ማለት ነው። የዛሬ ቪዲዮችን እንግዲህ ይሄን ይመስላል። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ያቆየን። ቻው።